ሰላም ጤና ይስጥልን ለመላው የባይብል ኮቨናንት ኮሌጅ ሚዲያ ተከታታዮች በሙሉ እንዴት ሰነበታችሁ? ባለፈው ሳምንት እንግዲህ ሃይማኖት ማለት ስርዓትን መከተል ነው። እምነት ማለት ደግሞ እግዚአብሔርን ራሱን ኢየሱስን ራሱን መከተል ነው በሚል መልኩ ነው ያየነው። ሃይማኖት ዛሬ ደግሞ የምንመለከተው ምንድነው? ሃይማኖት ማለት የራስ ብርታት ሲሆን እምነት ሲሆን ደግሞ የእግዚአብሔርን ብርታት መጠቀም ማለት ነው። እንግዲህ ፓስተር ኢየስ ካንተ ልጀምርና ከዛ እቀጥላለሁ ነው ማለት። በጣም ጥሩ። እንግዲህ እምነትና ሃይማኖትን ልዩነቱን እያየን ያለነው በዚህ ውስጥ እንግዲህ የምንመለከተው ምንድነው? አንዱ የሃይማኖትና የእምነት ልዩነት። ሃይማኖት ምንድነው የሚያደርገው? ያለፈ ነገርን ያለፈን ልምምድን ያለፈን ከእግዚአብሔር ጋር የሄድንበትን ነገሮችንም ወይም ሰዎች የሄዱበትን ነገር እሱም ብቻ ይዤ እስከመጨረሻው ቀጥላለሁ ብሎ የሚያስብ ነው። አዲስን ነገር ለመቀበል እግዚአብሔር ዛሬም ይናገራል፣ እግዚአብሔር ዛሬም ይመራኛል፣ እግዚአብሔር ዛሬም ድምጽ አለው ብሎ የሚያስብ አይደለም እና በዛ በመጀመሪያው በተሰመረለት መስመር ብቻ ነው የሚሄደው ብሎ የሚል አስተሳሰብ ያ የሃይማኖት አስተሳሰብ ነው እና ያ በጊዜው ጠቅሟል፣ በጊዜው ጥሩ ነው፣ በጊዜው ያረጋው ነገር አለ። ግን እግዚአብሔር ዛሬም ይናገራል፣ ዛሬም አዲስ ነገር አለው ብለን ልናስብ ያስፈልጋል ማለት ነው። መጽሐፍ ቅዱስ ላይ እንግዲህ ዕብራውያን ምዕራፍ 3 ቁጥር 12 ጀምሮ ብናነብ ወንድሞች ሆይ ምናልባት ሕያው እግዚአብሔርን የሚያስክዳችሁ ክፉና የማያምን ልብ ከናንተ በእያንዳንዳችሁ እንዳይኖር ተጠንቀቁ። ነገር ግን ከናንተ ማንም በኃጢአት መታለል እልከኛ እንዳይሆን ዛሬ ተብሎ ሲጠራ ሳለ ለእያንዳንዳችን እርስ በርሳችን ተመካከሩ። የመጀመሪያ እምነታችንን እስከ መጨረሻ አጽንተን ብንጠብቅ የክርስቶስ ተካፋዮች ሆነናልና እየተባለ ዛሬ ድምፁን ብትሰሙት በማስመረር እንደሆነ ልባችሁን እልከኛ አታድርጉት ይላል እና ያ የቀደመውን ነገር ይዤ በዚህ በመስመሬ ላይ ብቻ በመሄድ የክርስቶስ ተካፋይ እሆናለሁ ብላችሁ ዛሬ ድምፁን ብትሰሙት በማስመረር ልባችሁን እልከኛ አታድርጉት ይላል። እምነት ዛሬ የሚሰማው ነገር አለ። የሃይማኖት ግን የመጀመሪያውን ነገር ላይ በሱ ብቻ እሄዳለሁ፣ ዛሬ አዲስን ነገር ወደ እኔ አላስገባም የሚል አስተሳሰብ ነው። ስለዚህ ወደ ክርስቶስ እደርሳለሁ በዚህ በቀደመው አካሄዴ ብላችሁ ብትሄዱ ልባችሁን እልከኛ አታድርጉ እያለ ይናገራልና ዛሬ እግዚአብሔር ይናገረኛል፣ ዛሬ እግዚአብሔርን ድምጽ ሰማለሁ፣ ዛሬ እግዚአብሔር ለኔ የሚለኝ ነገር አለ ብለን ልንቀበል ያስፈልገናል ማለት ነው። የዛሬን ነገር የምንቀበል በምንሆንበት ጊዜ የእምነት ሰዎች ያስብለናል። ስለዚህ ሃይማኖት ያለፈው ነገር ላይ ብቻ እየደመርኩ ሄዳለሁ፣ ያንን ነገር አልለቅም ብሎ የሚሄድ ነው። እግዚአብሔር ግን ዛሬ ድምጽ አለው። መጽሐፍ ቅዱስ ሌላም ቦታ ላይ ሲናገር ባረጀ አቁማዳ አዲስ ወይን ጠጅ ቢጨመር ያፈነደዋል፣ ስለዚህ አዲስ አቁማዳ ያስፈልጋል ይላል። ይሄ አቁማዳ የሚለውን ነገር ምንድነው የሚለው? የቀደመው ይጣፍጣል ይላልና ይላል። ያረጀ አቁማዳ ማለት የቀደመው ይጣፍጣል። ሃይማኖት ሁሌ ያለፈ ነገር ይጣፍጣል ብለን እንድናስብ ነው የሚያደርጋል። ስለዚህ ሁሉም ሰው ሃይማኖት ሊያጋጥመው ይችላል። በተለያየ ነገር ላይ ሃይማኖተኛ የምንሆንበት ነገር አለ። ያ ምንድነው? ዛሬ እግዚአብሔር መንፈስ ቅዱስ የሚናገረንን፣ ዛሬ ኢየሱስ የሚናገረን፣ በቃሉ የሚናገረን ነገር ለመስማትና ለመታዘዝ ሲከብደን፣ ዛሬ የሚል እምነት ውስጥ ለመግባት ሲከብደን፣ ቅድምም እንደነገርኳችሁ እምነት አሁን ነው የሚል ቃልን ተጠቅሟል። አሁን የሚል የምንሰማው ነገር ከሌለን ባለፈ ነገር ባለፈ ህይወት ባለፈ አስተሳሰብ ብቻ ራሳችንን የገነባን ከሆነ ያ ሃይማኖት ይባላል ማለት ነው። ስለዚህ ለዚህ ነው ሃይማኖትና እምነት ሰዎች ለመለየት ግራ የሚጋቡት። በሃይማኖት ውስጥ የተለመዱ መልካም ነገሮች ነበሩ። ያንን ነገር ላለመልቀቅ የሚደረግ ጥረት ግን እግዚአብሔር ዛሬ ለሚናገረው ነገር ደግሞ እንቅፋት የሚሆኑበት ነገሮች አሉ። ስለዚህ እግዚአብሔር በብዙ አይነት መልኩ ዛሬ ይናገረናል። እግዚአብሔር አንድ ቀን እንዲህ ብሎኛል፣ እግዚአብሔር የዛሬ 10 ዓመት የነገረኝ ነገር አለ፣ ከሱም ንቅንቅ አልልም ብለን የምንሄድ ከሆነ እግዚአብሔር ዛሬ ይናገራል። ለምን? መጽሐፍ ቅዱስ ሲናገር እንወቅ እናውቀውም ዘንድ እግዚአብሔር እንከተል ነው የሚለው። ሁሌ እግዚአብሔር በመንገዳችን ላይ የሚመራን አምላክ ነው። ለምን ከተባለ ሁሉን
አውቀን የምንጨርስ አይደለንም። ሁሉን የእግዚአብሔርን ነገር ለማወቅ ይሄ ጭንቅላታችን ራሱ አይሸከመውም። ዛሬ ብነግራችሁ ልትሸከሙት አትችሉም ማለት። መንፈስ ቅዱስ በመጣ ጊዜ ግን በሚያስፈልጋችሁ ጊዜ እየገለጠ ይመራችኋል አለ። ስለዚህ እንጂ አንድ ይህንን አውቀዋለሁ የሚል አስተሳሰብ ሃይማኖት ነው። የእግዚአብሔርን ነገር ደግሞ ጠቅልለን ተረድቼዋለሁ ብለን የምንሄደው አይደለም። ለምን? ጠቅልለን የምንረዳው ነገር ከሆነ ወደ ሃይማኖት ይወስደናል። ሃይማኖታችንም ያን እውነቱን ሊሸከም አይችልም። ስለዚህ ግን እግዚአብሔር ዛሬ የሚለን ነገር አለ። ዛሬ የሚናገር ያንን እየሰማን ልንሄድ ያስፈልጋል። አንድ ጥሩ ምሳሌ አለ። አብርሃምን የተናገረው እግዚአብሔር ለአብርሃም ምን አለው? ልጅህን ሰዋልኝ አለው። እና ያ ትክክለኛ የእግዚአብሔር ድምፅ ነበረ፣ ልጅህን ሰዋልኝ የሚለው። ስለዚህ አብርሃምም በማለዳ ተነስቶ ልጁን ሊሰዋለት ሄደ እና የመጨረሻውን ቦታ ላይ ሄዶ ያው ታሪኩን ታውቃላችሁ። የመጨረሻው ሰዓት ላይ ግን ልጁን ሊሰዋው ሲል ግን እግዚአብሔር ተው አለው። ለምንድን ነው ተው ያለው? እግዚአብሔር የፈለገበት ልጅን ሰዋልኝ ያለው ለእግዚአብሔር ምንም እንደማይከለክለው ሁሉን ነገር እንደሚሰጠው ኢቭን አንድ ልጁን እንኳን እንደሚሰዋለት ላይ ነው። አብርሃምን ልጁ የተስፋ ቃል እንደው ስለነበረው እንደሚሞት አላሰበም። የዕብራውያን ጸሐፊ ሲያብራራው ይሄ ምን ብሎ ተናገረ? ስለ እምነቱ ሲናገር አመዱን እንኳን ያስነሳልኛል ብሎ አስቦ ነበርና ይላል። ይዞት እንደሚመለስ እርግጠኛ ነው፣ ግን መሰዋት እንዳለበት ግን ያውቃል። ያንን ድምፅ የመጣውን ድምፅ ግን እስከ መጨረሻው ይዞት ቢሄድ ኖሮ ልጁን ሊሰዋ ይችል ነበር። እግዚአብሔር ግን እዛ ቦታ ላይ የሚናገረው ሌላ ድምፅ አለ። ይህን ልጁን መሰዋት እንደሌለበት እግዚአብሔር ሌላ የሚሰዋ በግ እንዳዘጋጀለት። ስለዚህ እግዚአብሔርን ነገር ሁሌ ልንሰማ ያስፈልጋል ማለት ነው። የአብርሃም እንግዲህ በአንድ ቀን ውስጥ የመጡለት ድምፆች ናቸው። እነዚህን ሁሉ እየሰማን ልንከተል ያስፈልጋል ማለት። የእምነት ሰዎች እግዚአብሔር የሚናገረውን ድምፅ የሚሰሙ ሰዎች ናቸው። ለምን? እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው ይላል። እምነት ማለት መስማት የሚለው የእግዚአብሔር ቃል የሚለው ሬማ ይለዋል። ሬማ ማለት የሚሰራ ቃል ማለት ነው። አክቲቭ ወርድ ማለት ነው። አሁን ከእግዚአብሔር አፍ ወጥቶ የሚናገረን ድምፅ ማለት ነው። መጽሐፍ ቅዱስ ልናነብ እንችላለን። ያ መጽሐፍ ቅዱስ በምናነብበት ጊዜ ለኔ የሚል ድምፅ ከዛ ውስጥ ስናገኝ እምነትን የሚፈጥርልን ድምፅ አሁን የመጣልን ቃል ነው። ወይም ደግሞ ከተለያየ እግዚአብሔር ድምፁን ሊያሰማን ይችላል። ያ ድምፅ ሬማ የሚባል ቃል ነው። ከምናቀው እውነት ውስጥ ከምናቀው መረጃ ያለፈ ለዛሬ የሚሆን ወይም ደግሞ ለግላችን የሚሆን ነገር ስንሰማ እምነት ይባላል ማለት ነው። ሃይማኖት የሚባለው ግን የቀደመውን ብቻ ይዤ ወደ ክርስቶስ እደርሳለሁ የሚል አስተሳሰብ ነው። ያ ችግር ውስጥ ይከታል። ዛሬ ግን እግዚአብሔር የሚናገረኝ ነገር አለ ብለን ስናምን እምነት ይሆንልናል ማለት ነው። ጌታ ይመስገን። ጌታ መልካም አምላክ ነው። እንግዲህ ሃይማኖት ማለት ስርዓትን መከተል ነው ብለናል። እምነት ስንል ደግሞ ፐርሰንን ስንል እግዚአብሔርን ኢየሱስን መከተል ነው የሚለውን ሐሳብ ነው መጀመሪያ ላይ ያየነው። ሁለተኛ ላይ ደግሞ ስናየው ሃይማኖት ማለት የራስ ብርታት ሲሆን እምነት ሲሆን ደግሞ የእግዚአብሔርን ብርታት መጠቀም ማለት ነው። ሃይማኖተኞች የራሳቸውን ጉልበት የራሳቸውን ብርታት እንደ መዳኛ መንገድ አድርገው ይጠቀሙታል። አማኞች ግን ምንም እንደማይችሉ አቅም እንደሌላቸው የነሱ ሁኔታ መዳንን እንደማያመጣላቸው ነገር ግን የእግዚአብሔር አቅም ለነርሱ የመዳንን መንገድ እንደሚከፍትላቸው አምነው በእግዚአብሔር ላይ የሚታመኑ ሰዎች ናቸው። ብሉይ ኪዳን ላይ ወይንም አጠቃላይ የምድርን ሃይማኖት የሚባሉት ያንን መንገድ ነው የሚከተሉት። ይሄ በምድር ላይ ያለው ሃይማኖት የሚከተሉት መንገድ የራሳቸውን ብርታት የመዳኛ መንገድ የማምለጫ መንገድ አድርገው የሚጠቀሙ ናቸው። ብሉይ ኪዳን ያለውም ሐሳብ እሱን ነው የሚገልጥልን። በእርግጥ በብሉይ ኪዳን በሙሉ እግዚአብሔርን ተስፋ አድርገው ታምነው የዳኑ ሰዎች አሉ። ብርታታቸውንም ደግሞ የሚገልጡ ሰዎች እናገኛለን። የአይሁድ እምነትም የራስን ብርታት የሚያሳይ ነበር። ከዚያ ውስጥ ጳውሎስ አሁንም በጣም ጥሩ ምሳሌ ነው። የሐዋርያት መጽሐፍ ምዕራፍ 26 ላይ ሐዋርያው ጳውሎስ ሲናገር እንደዚህ ይላል። ከመጀመሪያው አንስቶ በሕዝቤ መካከል በኢየሩሳሌም የሆነውን ከታናሽነቴ ጀምሬ የኖርኩትን ኑሮዬን አይሁድ ሁሉ ያውቃሉ አለ። ምንን ነው የሚያውቁት ካልን በሃይማኖቱ ያለውን ብርታት ጥንካሬ የተመሰከረለት ሰው ነበር ማለት ነው። ማለት የተቀመጠውን የአይሁድ ስርዓት እናውቀዋለን ዛሬ ስለምናነበው ማለት ነው ምን ያህል ከባድ እንደሆነ።
ሐዋርያው ጳውሎስ ደግሞ በአክራሪነት ያንን ሃይማኖቱን በሚገባ ያስኬድ ነበር። ምስክርነት ሁላ ነበረው። ሊመሰክሩ ይወዱ እንደሆነ በአምልኳችን ከሁሉ ይልቅ ሕግን በመጠንቀቅ እንደሚተጋ ወገን ፈሪሳዊ ሆኜ እንደኖርኩ ከጥንት ጀምሮ አውቀውኛልና አሁንም ከእግዚአብሔር ዘንድ ለአባቶቻችን ስለተሰጠው ተስፋ ቃል አለኝታ ልፋረድ ቆሜያለሁ። ወደዚህም ወደ ተስፋ ቃል 12 ወገኖቻችን ሌትና ቀን በትጋት እያመለኩ ይደርሱ ዘንድ አለኝታ አላቸው። ስለዚህም አለኝታ ንጉሥ አግሪጳ ሆይ ከአይሁድ እከሰሳለሁ አለ። አሁን ጳውሎስ በአይሁዶች ተከሶ ነው እዚህ ጋር ይቆመው። ስለዚህ ስለ ራሱ ሲያስረዳ አይሁዶች ስለ ፈሪሳዊ ስለ አይሁድ እምነት ቀንተው ነው የሚከሱት። እሱ ግን ከማንም የሚበልጥ አይሁዳዊ ነበርኩኝ፣ ከማንም የሚበልጥ ሕግን የምጠብቅ ስርዓትን የምጠብቅ ሰው ነበርኩኝ። አሁንስ ምን መጣ? ያንን ሁሉ የሚያስጥለው እምነት የሚባል መጣ። ሃይማኖቱን የሚያስጥለው። ያ ማለት ሃይማኖታችን እንጥላለን፣ ሃይማኖት አልባነን ማለት አይደለም። ሃይማኖት ስርዓት ሰዎች ያስቀመጡት። አክቹአሊ ብሉይ ኪዳን ላይ ስርዓቱን እግዚአብሔር ነው የሰጣቸው፣ ሕጉን የሰጣቸው እግዚአብሔር ነው። ግን የአይሁድ ላይ የተቀመጠው ስርዓት ሰውን እንደማያድን እግዚአብሔር ራሱ ያውቀዋል። ሕግ ሁሉ መልካም ነው፣ ሕግን መጠበቅ መልካም ነው። የሰው ልጅ ግን ሕግን በመጠበቅ አይድንም። ሰዎች ግን ምን አደረጉት? ያንን ሕግ በመጠበቅ መዳንን እንደሚያገኙ አመኑ፣ ራሳቸውን አሳመኑት። አያድናቸውም እኮ ግን ራሳቸውን አሳመኑት፣ ትክክል በመሆን ወደ መዳን መንገድ እንደሚመጡ። ስለዚህ ያልሆኑትን ይወነጅላሉ። የአይሁድ እምነትን ካያችሁ ሌሎችን የሚከስ የሚኮንን የኩነኔ አይደለ ሙሴ ይዞ የመጣው ይልና እኮ የኩነኔ መንፈስ የኩነኔውን ነው ያመጣው። ሙሴ ያመጣው የኩነኔውን ነው። ኢየሱስ ክርስቶስ ግን የትኛውን ነፃ የሚያወጣውን ነው፣ ሰውን የሚቀድሰውን ነው፣ ሰውን የሚያድነውን ነው። ጸጋን ይዞልን የመጣው። ሙሴ ደግሞ ሕግን ነው ለሰው ልጆች ይዘው የመጣው። እና ስለዚህ አይሁዶች ሁሉ እርስ በርስ ምን ያደርጋሉ? ይካሰሳሉ። የሚሻለው የማይችለውን ሰው ይከስ ነበር። ሐዋርያው ጳውሎስ ግን ወንጌል ወደ እርሱ ሲመጣ በኢየሱስ ክርስቶስ ሲያምን ወዲያውኑ ነው ከዚህ መንፈስ የተላቀቀው። እንደማያድን ገባው፣ ራሱን ነፃ ወጣ። ስለዚህ ነፃ ያልወጡትን ሁሉ ነፃ ሊያወጣ ኢቭን እንደ ሐዋርያው ጳውሎስ ለወገኑ የቀና የለም። እግዚአብሔር ሐዋርያው ጳውሎስን ሲናገር ለአሕዛብ አለ፣ ለነገስታት አለ፣ ከዛ ለእስራኤል ሕዝብ ብሎ ነው የጠራው። ለእስራኤል ሕዝብ ሲልከው ራሱ ሶስተኛ አድርጎ ነው ያስቀመጠው። ሐዋርያው ጳውሎስ ግን ለራሱ ወገን ለአይሁድ ስለቀና ለእነርሱ ነበር ወንጌልን ሄደው የሚነግራቸው። ለምን? ገብቶታላ ምን ያህል ያ የነበረበት ነገር እስራት እንደሆነ። ምን ሃይማኖት እኮ ነው፣ ሃይማኖት ነው። ያ ሃይማኖት ግን እስራት ነበር፣ ነፃ ያወጣም። ኢየሱስ ክርስቶስ መጣና ምን አለ? በእምነት ምን አደረገ? ሐዋርያው ጳውሎስን ነቅሎ አወጣው። ሐዋርያው ጳውሎስ ከኢየሱስ ክርስቶስ ጋር ተገናኘ፣ ከእግዚአብሔር ጋር ተገናኘ፣ እግዚአብሔርን አወቀው። የእግዚአብሔር መኖሪያ የመንፈስ ቅዱስ መኖሪያ ሆነ። ስለዚህ ህዝቡ ሁሉ አይሁዳዊ ሁሉ ወደዚህ ነፃነት እንዲመጣ ይፈልጋል። ስለዚህ እግዚአብሔር በቅድሚያ ወደ አሕዛብ እያለ እሱ ግን ወደ ገዛ ወገኑ ይሮጥ ነበር። የገዛ ወገኑ ግን አልተቀበሉትም፣ ገፉት። ከዛ በመጨረሻ ምዕራፍ 13 ላይ ነው እናንተም አትቀበሉም ከሆነ እግዚአብሔርም አስቀድሞ ወደ አሕዛብ ለአሕዛብ ብርሃን እንድትሆን አድርጌያለሁ ብሎኛል ብሎ ነው አራግፎ ወደ አሕዛብ ሄደው። ወደ አሕዛብ ሲሄዱ እነሱ ልባቸውን ከፍተው እጃቸውን ዘርግተው ተቀበሉት። ከዛ በብዛት በሰፊው ወንጌልን መስበክ ጀመረ። ያንን ሲያደርግ ግን አንድ አይሁዶች አሁንም በውስጣቸው ምን ያለ ሕግ የተቀመጠ ሃይማኖተኝነት መንፈስ ያላቸው ትክክል ነው፣ እምነት መጥቷል፣ በእምነት ወደ ክርስቶስ ደርሰናል፣ ክርስቶስ ነው ዋናው ብለው እያሉ አሁንም ግን ትንንሽዬ ሃይማኖት በውስጣቸው አለች። የሕግን ስርዓት መጠበቅ በግርዘት መዳን እንዳለ ያወሩ ነበር። ሐዋርያት ምዕራፍ 15 ላይ የሚናገሩ እርሱ ነው። ሃይማኖታችን ያ የቀደመ ነው፣ ያ በአይሁድ እምነት ያገኘነውን ሃይማኖት ስርዓት ዛሬ ማስቀጠል አለብን ብለው ያምኑ ነበር። ለዛ ነው በጳውሎስ ወገን ያሉትና በእነ ጴጥሮስ በአይሁዶች ወገን ያሉት መካከላቸው ላይ ሰፊ ክርክር ነበረ። ያ ክርክር ባጭሩ ልንገልጸው ከቻለን የሃይማኖተኞችና የእምነት ሰዎች የፈጠሩት ክርክር ነው። የእምነት ሰዎች በክርስቶስ ባለ እምነት ነው አሁን የሚጸድቀው እንጂ የትኛውም ሰው ያስቀመጠውን ስርዓት በመፈጸም ወደ መዳን መንገድ አይደረስም። ስለዚህ አሕዛቦችን ወደኛ እንዲመጡ የኛን ስርዓት እንዲፈጽሙ ማስገደድ የለብንም።
እንኳን እነሱ አይደለም እኛ እንኳን ያንን ህግ በመፈጸም አይደለም ሜዳን ነው። ሃይማኖታችንን በመጠበቅ አይደለም ሜዳን ነው። በራሳችን ብርታት በራሳችን ችሎታ አይደለም ሜዳን ነው። ክርስቶስ ችሎልን ነው። በክርስቶስ ችሎታ በክርስቶስ ብርታት እኛ መዳንን አግኝተናል። ስለዚህ አናስጨንቃቸው። እዛ መጨረሻ ላይ በኢየሩሳሌም ላይ የነበረው ጉባኤ ላይ ተስማምተው ሁሉም አመኑበት። ግን በአንድ ጊዜ አይደለም። ጳውሎስ ወዲያውኑ ነው የገባው። ሌሎቹ ግን ይታገላቸው ነበር። ጴጥሮስንም ሳይቀር ሐዋርያው ጳውሎስ ሲናገር ጴጥሮስን ፊት ለፊት ኬፋን ገሰጽኩት ይላል አይደል? ለምን ሌሎቹ ላይ የተወሰነ ቀንበር ለመጫን ፈልጎ ለምን በግብዝነታቸው ተሳበ ይላል። ካየን እኮ ወንጌል መጥቶ ሐዋርያት ምዕራፍ 10 እኮ በደንብ አድርጎ ይነግረናል። ኢየሱስ ክርስቶስ ከማረጉ በፊት በዛ 40 ቀን ይናገራቸው የነበረው የሚሰጣቸው ተልእኮ ምን ወደ ዓለም ሁሉ ሂዱ ነው። እንግዲህ ዓለም በሙሉ በአይሁድ የተሞላ አይደለም። አይሁድ እስራኤል በመትባለው አካባቢ ኦፍ ኮርስ በመላው ዓለም ቢበተኑ ወደ ዓለም ሁሉ ሂዱ። ከዛም ደግሞ ለፍጥረት ሁሉ ማለት የሰው ልጆች ሁሉ ይወክላል ማለት ነው። ለፍጥረት ሁሉ ወንጌልን ስበኩ። ለምን ወደ ዓለም ሁሉ ሂዱ ስለ ወደ ዓለም ሁሉ ሄደን አይሁድን ፈልገን ወንጌልን እንሰብካለን ነበር ብለው የሚያስቡት። እግዚአብሔር ግን ምን አላቸው? ኢየሱስ ክርስቶስ ተልእኮ ሲሰጣቸው ለፍጥረት ሁሉ ወንጌልን ስበኩ። ስለዚህ ወንጌል ለማን ነው? ለፍጥረት ሁሉ ነው። እነሱ ግን በውስጣቸው የሃይማኖተኝነት መንፈስ ስላለ ተገድበው ነበር፣ ተይዘው ነበር። ከዛ እግዚአብሔር ራሱ መጥቶ ነው ይሄንን ድንበር ያፈረሰው። ሐዋርያት ምዕራፍ 10 ላይ ጴጥሮስ በራእይ መልእክት ሲገለጥለት እናያለን። ከሰማይ ወርዶ ከእግዚአብሔር ዘንድ የሚመጣ በእስራኤል ዘንድ የረከሰ የሚመስል ምግብ ለሐዋርያው ጴጥሮስ ሲቀርብለት እሱ ይሄንን አልበላም፣ ይሄንን ከበላው ይረክሳለሁ አለ። እግዚአብሔር የቀደሰውን የምታረክሰው አንተ ማንና አለው እግዚአብሔር። በዚያው ጊዜ ከአሕዛብ ዘንድ ተልኮ የመጣ ደግሞ ከቆርኔሌዎስ ቤት ተልኮ የመጣ ሐዋርያው ጴጥሮስ ጋር መልእክተኞች መጡ። ያን ጊዜ ገባው። ወደ ቆርኔሌዎስ ምዕራፍ 10 ላይ ታገኙታላችሁ። ያው ይሄን ሐሳብ የምታውቁት ነው። ወደ ቆርኔሌዎስ ቤት ሄዶ እየሰበከላቸው ሲሰብክላቸው ይሄን ሲያወራቸው ሐዋርያው ጳውሎስ ይናገርበት የነበረው መንፈስ ታሪክን እንደመናገር ነው የሚነግራቸው። መንፈስ ቅዱስ በወረደ ጊዜ ስለ ኢየሱስ ክርስቶስ ከዛ ደግሞ ቀጥሎ ስለመጣው የመንፈስ ቅዱስ ጥምቀት ታሪክን እየተረከላቸው ነው። እግዚአብሔር ግን አስቀድሞ ቆርኔሌዎስንና ቤተሰቡን በዛ የተሰበሰቡትን ሁሉ ልባቸውን አዘጋጅተው ነበር። የሐዋርያው ጴጥሮስን ስብከት እየሰሙ ጌታንም ተቀበሉ አላላቸውም። አሁን መንፈስ ቅዱስን ትሞላላችሁ እጄን እጭንባችኋለሁ አላላቸውም። ለምን አይላቸውም ነበር? እሱ ሃይማኖተኛ ስለሆነ ጌታንም መቀበል ኢየሱስ ክርስቶስንም ተቀብሎ አምኖ መዳን የኛ ነው ብለዋል። አይሁዳዊ ነው ጴጥሮስ፣ ውስጡ በጥቂቱ አለ የቀረርሾ ነበር። መንፈስ ቅዱስንም መጠመቅ በመንፈስ ቅዱስ መሞላት የኛ ነው ብሎ አመነ። እግዚአብሔር ግን ድንበርን ሰብሮ እሱ ገና ቆሞ እያወራ እዛ ስፍራ ላይ በነበሩት ሁሉ መንፈስ ቅዱስ ወረደባቸው። በመንፈስ ቅዱስ ተሞሉ። ያን ክፍል እንመልከተው። ሐዋርያት ምዕራፍ 10 ቁጥር 34 እና 35 እንደዚህ ይላል። ጴጥሮስም አፉን ከፍቶ እንዲህ አለ፣ እግዚአብሔር ለሰው ፊት እንዳያዳላ ነገር ግን በአሕዛብ ሁሉ እርሱን የሚፈራና ጽድቅን የሚያደርግ በእርሱ የተወደደ እንደሆነ በእውነት አስተዋልኩ አለ። ልክ ይሄ የሃይማኖት እይታው አይኑ ሲገፈፍለት፣ የሃይማኖት አስተሳሰብ ከአይኑ ላይ ሲገፈፍለት፣ እግዚአብሔር በሰው መካከል እንደማያዳላ ለሰዎች ሁሉ እግዚአብሔር እኩል እንደሆነ ተመለከትኩኝ አለ። ለምን? እነሱ ያገኙትን የመንፈስ ቅዱስን ጥምቀት ሌሎችም ሲያገኙ ስለተመለከተ ማለት ነው። አይቶን ያመነው። ሌሎች ግን አይሁዶች ደግሞ ተቃወሙ። እንዴት ይሄ ለኛ የተሰጠውን ስጦታ ለሌሎች ተሰጣለ? ሰጪው ማን? ጴጥሮስ እንደሆነ አስበው ማለት ነው። ሰጪው ጴጥሮስ እንደሆነ አስበው ጴጥሮስን ተቃወሙት። ቁጥር 43 ላይ እንዲህ ብሎ ሲመልስ እንመለከታለን። በእርሱ የሚያምኑ ሁሉ ይላል ኢየሱስ ክርስቶስ ጌታ ነው። ለሃይማኖተኞች ሳይሆን ለእምነት ሰዎች ላመኑት ማን እርሱ ለፈለጉት ሃይማኖተኞች ስራቸውን ይመለከታሉ። አማኞች ግን የራሳቸውን ድካም ተመልክተው
ወደሚችለው ይመለከታሉ። ወደ ማን? ወደ ኢየሱስ ክርስቶስ ትኩር ብለው ይመለከታሉ። ወደ እግዚአብሔር ትኩር ብለው ይመለከታሉ። በእርሱ የሚያምኑ ሁሉ በስሙ የኃጢአቱን ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል አለ። አሁን የእግዚአብሔር ቃል ሬማ የሆነው የጊዜው ቃል ወደ ማን? ወደ ሐዋርያው ጴጥሮስ መጣ። የተገለጠለት ነገር እየገባው ከሃይማኖት እየተላቀቀ ወደ እምነት መመለስ ጀመረ። ቁጥር 47 ላይ ሲናገር ደግሞ እንደዚህ ይላል፣ በዚያን ጊዜ ጴጥሮስ መልሶ እነዚህ እንደኛ ደግሞ መንፈስ ቅዱስን እየተቀበሉ እንዳይጠመቁ ውሃን ይከለክላቸው ዘንድ የሚችል ማን ነው አለ። በኢየሱስ ክርስቶስ ስምም ይጠመቁ ዘንድ አዘዛቸው። ከዚያ በኋላ ጥቂት ቀን እንዲቀመጥ ለመኑት። ማን ይከለክላቸዋል? ለምን? ሰዎቹ አምነዋል። በራሳቸው ስራ አይደለም፣ በብርታታቸው አይደለም። ኢቭን እነዚህ ሰዎች የአይሁድን ስርዓት የሚያውቁ አይደለም። ቆርኔሌዎስ የሚባለው እግዚአብሔር ራሱ ይፈልጋል፣ ይጸልያል፣ ምጽዋትን ያረጋል፣ ለተቸገሩት ይሰጣል፣ ጸሎቱ ያለ ማቋረጥ ያደርጋል። ለምን? ውስጡ ምን አለው? እግዚአብሔርን የመፈለግ በእምነት ለሚፈልጉት ሁሉ ልክ ለሄኖክ እንደተገኘ እግዚአብሔር ለሚፈልጉት ሁሉ እንደተገኘ ለቆርኔሌዎስም እግዚአብሔር ራሱ ተገኘለት። በእምነት ስንሆን እግዚአብሔር ይገኝልናል። በእምነት ስንሆን እግዚአብሔር ይረዳናል። ደካሞች ብንሆን እግዚአብሔር ጉልበትን ይሰጠናል። ምን ስንሆን? አማኞች ስንሆን። ሃይማኖተኞች ስንሆን ግን እግዚአብሔር ይተወናል። ለምን? ራሴ ችለዋለሁ፣ ራሴ ወጣዋለሁ፣ በኔ ጉልበት፣ በኔ ኃይል፣ በኔ አስተሳሰብ ስለምንል እግዚአብሔር አይታገልም። እግዚአብሔር እጃቸውን ለሰጡ አቅም አጥቻለሁ፣ ደክሜያለሁ ብለው ልክ እንደሚማረክ ማለት ነው። ልክ እንደሚማረክ ራሱን ለእግዚአብሔር ለሚያስማርከው ሰው ነው እግዚአብሔር የሚገለጥለት። ስለዚህ እኛ የትኛውን ነው የምንመርጠው? የራሳችንን ነገር ትተን ራሳችንን ለእግዚአብሔር መስጠት ነው ወይስ መታገል? መጽሐፍ ቅዱስ ላይ እንደ ምሳሌ የተቀመጡ ሰዎችን ካየን ለምሳሌ ማርያምንና ማርታን መመልከት እንችላለን። ያን ክፍል በሉቃስ መጽሐፍ ላይ ነው። ሉቃስ ምዕራፍ 10 ላይ ቁጥር 38 ጀምሮ እስከ 42 አለ ይሄ ሐሳብ። ሲሄዱም እርሱ ወደ አንዲት መንደር ገባ። ማርታ የተባለች አንዲትም ሴት በቤቷ ተቀበለችው። ለእርሷም ማርያም የምትባል እህት ነበረቻት። እርሷም ደግሞ ቃሉን ስትሰማ በኢየሱስ እግር አጠገብ ተቀምጣ ነበረች። ማን? ማርያም። ማርታ ግን አገልግሎት ስለበዛባት ባከነች። ቀርባም ጌታ ሆይ እኔ እንድሰራ እህቴ ብቻዬን ስትተወኝ አይገድምን? እንኪያስ እንድታግዘኝ ንገራት አለችው። ኢየሱስም መልሶ ማርታ ማርታ በብዙ ነገር ትጨነቂያለሽ፣ ትታወቂያለሽ፣ የሚያስፈልገው ግን ጥቂት ወይም አንድ ነገር ነው። ማርያም መልካምን ዕድል መርጣለች፣ ከእርሷም አይወሰድባትም አለ። ይሄን ክፍል ስንመለከት እንግዲህ ማርታ ያደረገችው በብዙ አገልግሎት መታወቅ ነው፣ በብዙ መስራት። ማርያም ደግሞ ምርጫው ያደረገችው በኢየሱስ ክርስቶስ ስር መቀመጥን ነው። የሁለቱን ሰዎች ልዩነት ስንመለከት ማርያም አማኝ ነበረች። እምነቷ ኢየሱስ ክርስቶስን እንድትፈልግ ነው ያደረጋት። ሌላው ነገር ምንም አያስፈልግም። ኢየሱስን ለማገልገል ጉድ ማለት አይደለም። ዋናው እርሱ ጋር መሆን፣ ከእርሱ ጋር ህብረት ማድረግ ነው የሚበልጠው ብላ መርጣለች። ባይሆን ኖሮ ኢየሱስ ይነቅፋት ነበር ማርያምን። ሲነቅፋት ግን አልተመለከትንም። የእሷን ነገር ነው ሲያደንቅ ያየነው። ማርታ ደግሞ ትኩረቷ መስራትን፣ ማረግን፣ መድከምን፣ መውጣትን፣ መውረድን ነው። በብዙ መስፈርት ካየን የሰው አይምሮ ይሄ የኃጢአተኝነት ስሜት ነው። በነገራችን ላይ መድከም፣ መስራት፣ በማላብ በጥረት በግረት አንድን ውጤት እንደምናመጣ እንዲሰማን ያደረገው ኃጢአት ነው። እምነት ግን ወደ እረፍት ነው የሚመራን። የሚያምን ሰው ያርፋል። የማያምን ሰው ግን ይባክናል። ብኩን ነው፣ ይባክናል። ምንም የሚሰበሰበው ነገር የለም። የሚያምን ሰው ግን ያርፋል፣ ሁሉ አለው። ማርያም እንደዛ ነው የሆነችው። ታምናለች፣ በእግሩ ስር ቁጭ ብላለች፣ የሚያስፈልጋትን አግኝታለች። ማርታስ ትባክናለች፣ ግን በሰማይ በእግዚአብሔር ዘንድ ምንም ነገር የላትም፣ ባዶ ናት። ስለዚህ ህይወት የሚያባክናችሁ ከሆነ ወደ ኢየሱስ ክርስቶስ ነው። በእምነት የራሳችሁን ሃይማኖት መፍጠር፣ በዛ መታገል ትታችሁ በእምነት ወደ ክርስቶስ ስትመጡ ክርስቶስ እረፍትን ይሰጣችኋል። እርሱ ባለበት መኖር እረፍት ነው።
እርሱ ባለበት መኖር ሁሉ አለን፣ ሁሉ እንዲኖረን ያደርጋል። ስለዚህ ወደ ጌታ ኢየሱስ ክርስቶስ እንጋብዛቸዋለን ወደ እርሱ እንድትመጡ። ሳምንት በሌላ መልእክት እንገናኛለን። እስከዛው ደህና ሰንብቱ።